ከረጅም ቁመት እስከ ረጅም ውጣት የበርካታ የዓለም ድንቃድንቅ ሪከርዶችን ያስመዘገበችው ቱርካዊቷ ሩመይሳ ገልጊ በዓለም ላይ በሕይወት ካሉ ሴቶች መካከል እጅግ ረጅሟ በመሆን የምትታወቀው ቱርካዊቷ ሩመይሳ ገልጊ ረጅም ጣት ያላት ሴት የሚለውን ጨምሮ በርካታ የዓለም ድንቃድንቅ ሪከርዶችን በእጇ አስገብታለች። እንደ አውሮፓ አቆጣጠር በ1997 በቱርክ የተወለደችው ሩመይሳ ገልጊ 2.15 ሜትር ቁመት ያላት ሲሆን ይህ አስደናቂ ቁመቷ በ2021 በጊነስ የዓለም ሪከርድ በይፋ ተረጋግጧል። ከቁመቷን ባሻገር የቀኝ እጇ 24.93 ሴንቲሜትር የግራ እጇ ደግሞ 24.26 ሴንቲሜትር ርዝመት በማስመዝገቡ በሕይወት ካሉ ሴቶች መካከል ረጅም ጣት ያላት ሴት በመሆን አዲስ ክብረ ወሰን አስመዝግባለች። ከነዚህም በተጨማሪ 59.9 ሴንቲሜትር ርዝመት ያለው ጀርባና ትልልቅ እጆች ያሏት በመሆኑ ትልቁ እጅና ረጅሙ ጀርባ ያላት ሴት የሚሉ ተጨማሪ ሪከርዶችን ጭምር ማግኘት ችላለች። በጊነስ የዓለም ሪከርድ መረጃ መሰረት ይህ ያልተለመደና እጅግ የላቀ ቁመቷ ከሰውነት ፈጣን የእድገት ሂደት ጋር ከሚያያይዘው ዌቨር ሲንድሮም ከተባለ የተለየ የጤና እክል ሁኔታ ጋር የተያያዘ ነው። ሩመይሳ ገልጊ ያገኘቻቸው እነዚህ በርካታ ሪከርዶች ከጊነስ የዓለም ሪከርድ ታዋቂ ሰዎች ተርታ እንድትሰለፍ አድርጓታል። ግለሰቧ ያላትን ይህንን ልዩ ተፈጥሯዊ ባህሪ በመጠቀም ስለ ለየት ያሉ የጤና እክሎች ግንዛቤ መፍጠር ስራ እየሰራች ትገኛለች። የሰው ልጅ ልዩነት እንደ ጥንካሬ ሊታይ እንደሚችል በማሳየት ሰዎች ልዩነታቸውን በጸጋ እንዲቀበሉ ለማበረታታት በስፋት እየሰራች መሆኗም ይነገርላታል።